ደግሞ ማለት ነው አንተ እኔ ፊትና ሰው ፊት እኮ ሌላ ሰው ነው የምትሆነው። ምንድነው እንደዚህ አይነት አክት? እያናደድሽኝ ስለነበረ ነው በቃ ከትላንትናም እኔ እየነገርኩሽ አንቺ እኔን መቀበል አትፈልጊም። እውነቱን ይሄ ነው። እሷ ቦታው ላይ እንኳን ኖራሷ እያስረዳችሽ ነው ያለችው፣ ግን ምንም ለመቀበል ፍላጎት የለሽም። በቃ ሲጀምር ሜንሽን አታርጋት። እሺ በቃ ችግር የለውም። እዚህ ጋር አታስፈልግም ማለት እኔና አንቺ እናውራ በቃ። ሳስረዳሽ መረዳት ስላቃተሽ ነው። እኔ ቦታው ላይ አልነበርኩኝም። አልፈልግም ከናካቴው ታውቃለህ። በቃ ምንም ነገር አልፈልግም። ሌላ እንዳስረዳሽ ነው ማፈልግ ኖ በቃ እሷን ሲጀመር ከኔ ጋር ኮኔክት እንድታረግ አልፈልግም። ገባ? እሺ እኔ ታዲያ ምን አደረኩኝ? ከዛ ደግሞ ሲቀጥል እዚህ ጋር የምታሳየኝ አክት ሌላ፣ ሰው ፊት የምታሳየኝ አክት ሌላ። ለምን ነው የምታስመስለው? ሰው ፊት እንዴት ነው የምትናገረው? አነጋገር ሲያስጠላ፣ አኳኋን ሲያስጠላ። ገባ? ሪስፔክት ከዛ ነው የሚጀምረው። ምንድን ነበር ስታወራኝ የነበረው? ከዚህ በፊት ስንገናኝ የነበረበት ሞመንት ያስጠላል። ምን አውርተናል? በጣም ነው የሚያስጠላው።